ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ በአዲስ ርዕስ መጥቼ ፈታ ዘና ብትን ብዬላችኋለሁ እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን። ዛሬ ስለ ሩታና ስለ አብርሽ እንዲሁም ስለ ሌሎችም ነገሮችም ወቅታዊ የሆኑና ወቅታዊ ያልሆኑ ነገሮችን ይዤላችሁ ብቅ ዱቅ እላለሁኝና ሁላችሁም ወንበር ይዛችሁ ጠጋ ጠጋ ብላችሁ በመቀመጥ የቲጂ ጎራዴት ቤተሰቦች የሆናችሁ ወንበር ያጣችሁ ደግሞ ገደፍ ብላችሁ ተቀመጡ። ገደፍ ስትሉ ደግሞ ይዛችሁ ሸርተት እንዳይል ራሳችሁን ጠብቁ እላለሁኝና ስለዚህ ሁላችሁም ዛሬ ሩታን የምትወዱ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንዲሁም አብራችሁ እንድትቀላቀሉ እላለሁኝ ማለት ነው። ዛሬ ስለ ሩታ ነው አንዳንድ ነገሮችን ይዤላችሁ በቅ ዱቅ እምልላችሁ ማለት ነው። ይኸውም ደግሞ ሩታ ወደ ቤቷ ሄደች የሚል ነው ይዤላችሁ የምመጣው ማለት ነው። ሩታ ወደ ቤቷ ሄደች፣ ለምን ሄደች፣ ለምንስ ልትሄድ ቻለች የሚለውን ነገር ደግሞ እሱን አብረን የምናየውና አብረን የምንመለከተው ይሆናል። ለምን እንደሄደች ለምን እንደተመለሰች እና እሱም ደግሞ ያው ሁላችሁንም የምታውቁት ሁላችንም የምናውቀው ይሆናል ማለት ነው። ሁላችሁም እንድትከታተሉኝ እላለሁ እና ስለዚህ ውዶችዬ ዛሬ ሩታ ወደ ቤቷ ለምን ሄደች? ወደ ቤቷ ሄደች ለምን ሄደች ነው። ሩታ እንግዲህ ሰሞኑን ታይታችኋት ከሆነ በጣም ከነፂ ጋር በጣም ኃይለኛ ትንንቅ ላይ ነበሩና ትንንቁ ደግሞ ነፂና ሩታ ምን ነበር? ጀግና ነች ግን ሩታ እንደዚህ ጀግና ታውቃላችሁ፣ ጀግና ነች። እና አንድ ጊዜ በካልቾ ብትላት ነፂ ምን አለበት ሩታ ነፂን አንድ ጊዜ በካልቾ ብትላት ወይም አንድ ጊዜ በቦክስ ብትላት ጥሩ ነበረ። ለምን አድባ ትቀመጥ ነበረ ማለት ነው። ሰውና ሰውን ከማጣላት ሰውና ሰውን ከማለየት አድባ እንድትቀመጥ ይሆን ነበረ ማለት ነው። ስለዚህ ለምን እንደዚህ እንደምታደርግ ሁላችንም እንትን የምንለው ያው ነግራታለች። እኔ እኮ አንቺ እርጉዝም ናት። እንግዲህ ሁላችሁም የምታውቁት ነገር ደግሞ እርጉዝ ናት። እንግዲህ ደስ ይበላችሁ እሱ ደግሞ እና ስለዚህ ነፂ ደግሞ ለማለያየት ለማበታተን እና ውዶችዬ ያው እንግዲህ ሁላችንም የምናውቃትና የምንወዳት ሩታ ወደ ቤቷ ሄደች እያለን እና የአብርሽና የእሷ ነገር ደግሞ በጣም የሚያሳዝን ነገር ነው። ያው በመሀል ላይ አንዳንድ ተንከሲስና አንዳንድ ነቀዝ ነገሮች አይጠፋም። ለሰው ፍቅር እንትን የሚሆን ማለት ነው። ለሰው ፍቅር መሰረት የሚሆን ሳይሆን ለሰው ፍቅር እንቅፋት የሚሆን አንዳንድ ነገሮች አይጠፉም እና በነዛ ምክንያት ደግሞ ያው እንግዲህ እንደምታውቋት ያው በዚህ የተነሳ ከአብርሽም ጋር ተጣልታለች። እንግዲህ እንዴት እንደምትሆን ደግሞ ያው አብረንም እንትን እንለዋለን፣ ለማስታረቅም ሙከራ እናደርጋለን ማለት ነው። ያው በጣም ሁለቱ ስለሚዋደዱ ደግሞ አይጣሉም፣ ግን ከተጣሉም ደግሞ እናስታርቃቸዋለን። እኛ ምን እንሰራለን? ሰርጋቸውንስ ድል አድርገን ደግሰን በልተን የለ እንዴ? ስለዚህ እነሱንም እናስታርቃለን። ታርቀውም አብረው ኑሯቸውን እንዲኖሩ ጸድት ያለ ኑሯቸውን እንደሚኖሩ እንትን እንላለን እና ስለዚህ እንደዛ እናደርጋለን ማለት ነው። ያው እንግዲህ ወደፊት ደግሞ የልጅ እናትና የልጅ አባት ሊሆኑ ስለሆነ ያው አብረው እንዲኖሩ ተታርቀው አብረው እንዲኖሩ እናደርጋለን እንጂ ተለያይተው እንዲኖሩ አናደርግም። እንቅፋቶቹን ደግሞ ያው በእንትን እያደረግን በመጥረጊያ እየጠረግን እናባረራቸዋለን ማለት ነው። በዛ መልኩ ከሆነ እንደዛ ካልሆነ ያው እንቅፋት ከስር የሚገባ መቼም አይጠፋም ማለት ነው። ስለዚህ ሩታን የምትወዷት በዚህ መሰረት ዛሬ እንትን እንላታለን ማለት ነው። ያው እንግዲህ ሩታ ሁላችሁም የምትወዷት ሁላችሁም የምትሏት ቆራጥ የሆነች እና ጀግና የሆነች ስለሆነ ሁላችሁም በሷ ጎን ላይ ትቆማላችሁ። ለምን ጀግና ነች፣ ጎበዝ ነች። ነፂ ደግሞ ያው እንግዲህ ታውቋታላችሁ፣ በሰው እንቅፋት ውስጥ የምትገባ ነች። አድባ የራሷን ነገር የማትፈልግ የሰው ነገር የምትፈልግ ነች። ስለዚህ ይችኛይቱ ደግሞ ቆራጥነቷና ምንነቷ ለምንድን ነው አንቺ በእንትና ቀን ሄደሽ ያገባሽው? ለምንድን ነው አንቺ እንደዚህ ያልሽው? አንቺ ምን ያልሽው? በቃ ዝም ብሎ የማይባል ነገር የማይጠየቅ ነገር ሰው ይጠይቃል እንዴ? ለምን የሚጠየቅ ነገርና የሚባል ነገር ሰው አይጠይቅም? ለምን እንደዛ ትላታለች? ስለዚህ
እኔ ብቻ አልተመቸችኝም። ይቺ ነፂ የምትባል ልጅ እኔ ከእሷ ጋር እንትን ስትል ምንም የተመቸች ነገር የለም። እናንተ ግን ተመችታችኋለች ማለት ነው። እኔ ግን ሩታዬን ብቻ ነው የምወዳት። ሩታዬ እኔ ፍቅር እሷን ብቻ ወዳታለሁ። ከዛ ውጭ ያለውን እንኳን ተውት፣ ካሉ ሁሉ ምንም እንትን አንለም እና ስለዚህ ስለ እሷ ነው እኛ እንትን ማለት የምንፈልገው እና ይችኛይቱን ብዙም እንትን አንላትም። ለምን ነፂ በሰው ውስጥ ትገባለች? ለምን በሰው ውስጥ ትገባለች? ለምን እንቅፋት ትሆናለች? ለምን የሰው ፍቅር መቀስ ትሆናለች? ስለዚህ ለምን አድባ አትቀመጥም እንዴ? ለምን ተገባባቸዋለች? ስለዚህ ለዛ ነው ማለት ነው የሰው ልጅ የሚያበረታው እኮ ብርታት የሚሆነው ጀግና ስለሆነ ነች። ደግሞ ጀግና ሴት ስለሆነች ብርታት ናት ሁሉ ነገሯ እና ስለዚህ እንደዚህ አታድርጉ ማለት ነው። አትግቡ፣ እንቅፋት አትግቡ። በሰው ፍቅር ላይ ምንም የሚገባው ሰው የለም። ራሳቸው በራሳቸው ከዛው ይጨርሱት እንጂ ስለዚህ አትግቡባቸው፣ ተዋቸው። ለምን እንደዚህ ታረጓቸዋላችሁ? እነሱ ሁለቱ እኮ ይዋደዳሉ። እናንተ ግን ደግሞ መሀል ላይ ትገቡባቸዋላችሁ። ኧረ ተው እንዴ! ለምን እንደዚህ ታረጋላችሁ ማለት ነው። በነገራችን ላይ ስለነበረኝ ቆይታ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን፣ መልካም ውሎ። እንዳትረሷት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ የቲጂ ወራዲት ቤተሰብ ይሁኑ ማለት ነው። ባይ ባይ።